አበባ ላይ ሁለት ፓርቲዎች ጥሩ ነገር አድርገዋል የሚል ነገርን እንደ ምስጋና ነው ያነሱት። አንዱ ባልደራስ የሚባለው ለሁለተኛ ዲሞክራሲ የሚባለው ፓርቲ በአቶ እስክንድር ነጋ የሚመራው ፓርቲ ነው። መቼም ፓርቲ ሲባል የፓርቲው ሰዎችና አመራሮቹ የሚሰሩትን ስራ ሁሉ ጭምር አብረን የምናነሳው ነው። አቶ ልደቱን ስናስብ ሚዛናዊና ለሁሉም ብሔር ብሔረሰቦች የሚታገሉ ሰው እንደነበሩ ነው የምናውቀው። አቶ እስክንድር ነጋ ግን ኦሮሞ ጠል የነበሩ ሰው ናቸው። በግልጽ ራሳቸውም ይናገራሉ። ቄሮንም ለዓለም አቀፉ ማህበረሰብ ጭምር ሄደው ለመክሰስ አሸባሪ ብሎ ለመክሰስ ሲንቀሳቀሱ የነበሩ ሰው ናቸው። ከዛ ጎን ለጎን አዲስ አበባ ውስጥ ኦሮሞ መታወቂያ ያገኘ ኦሮሞ በዛ ብሎ ጭምር በተለያዩ መግለጫዎች ላይ ሚዲያዎች ላይ ቀርቦ ሲናገር የነበረ ሰው ነው። የእርሶ ፓርቲም ከዚህ ጋር ተመሳሳይ ነገር ነበር ሲያራምድ የነበረው ማለት እንችላለን? በተመሳሳይ አውድ ውስጥ ለምስጋና ስላቀረቡ አይመሳሰልም። ወረቀቴም እንደዛ አይልም። የገለጽኩት ምንድነው የአዲስ አበባን ጉዳይ ብለው እንቅስቃሴ ካደረጉ ፓርቲዎች ውስጥ ኢዴፓና በቅርብ ዓመታት ደግሞ ባልደራስ የሚጠቀሱ ናቸው ነው ያልኩት። በትክክል ቆይ ልጨርስልህ። አቶ ልደቱ እያተማመጥን ነው የምንሄደው ዛሬ። እኔ የምለውት ነገር እንደዛ እንዳሉ በግልጽ የታወቀ ነገር ነው። እርሶ የተንቀሳቀሱበት ጊዜ ላይ ሲያራምዷቸው የነበሩ የፖለቲካ አቋሞች ነበሩት። ባልደራስ ግን ግልጽና ግልጽ ኦሮሞ ጠል የሆነ ነገር ነበር ሲያንቀሳቀስ የነበረው። ምንድነው አንድ ላይ ሊያመጣቸው የቻለው ነገር? ኦሮሞ ጠልነት ነው። ደግመህ እኮ ነው እየተናገርከው ያለው፣ አዲስ ነገር አይደለም። ሰምቼዋለሁ፣ ልመልስልህ፣ ልጨርስልህ። እየተደማመጥን ቢሆን ነው ጥሩ የሚሆነው፣ ለአድማጭም ክብር ማለት ነው። አይ ለዛ ነው እኔ የሚያልኩት። እኮ ሰምቼዋለሁ አይደል? ደግመህ ብትጠይቀኝ ጥያቄውን ምን ጥቅም አለው? አንድ ጊዜ ተናግረዋል። ስለዚህ እኛና እነሱ በብዙ ነገሮች እንለያያለን። እዛ ላይ የጠቀስኩት አንድ ጉዳይ ነው። ያ አንድ ጉዳይ ምንድነው? የአዲስ አበባን ጉዳይ ብሎ እንቅስቃሴ በማድረግ ሁለቱ ፓርቲዎች የሚጠቀሱ ናቸው። ኢዴፓ ቀደም ሲል፣ ባልደራስ በቅርብ ጊዜ የሚል ነው። ለምሳሌ አሁን አንተን አደነቅኩ አይደለ? መድረክ እንዳይሰጠው እየተባለ እየተቀሰቀሰ ሀብታሙ ግን እዚህ አቀረበኝ፣ በጣም አመሰግናለሁ፣ ለዚህ አክብሮት አለኝ አልኩ አይደለ? ያ ማለት አንተ የምትሰራውን ነገር ሁሉ አደንቃለሁ ማለት አይደለም። በዚህ ጉዳይ ግን አደንቃለሁ፣ አመሰግናለሁ። ባልደራስ በብዙ ጉዳዮች ጋር ከኛ ጋር አንጣጣም። ለምሳሌ ጦርነቱን ደግፏል፣ እኛ ተቃውመናል። አዲስ አበባንም በሚመለከት የተለያዩ የአመለካከት ያቀራረብ ልዩነቶች አሉ። የኦሮሞን ህዝብን በሚመለከት እንደዛ። ለምሳሌ ምን አነሳ? ቄሮ በሽብርተኝነት መፈረጅ አለበት ብሏል አልከኝ። እኔ አሁን ይህን አልደግፍም። ቀደም ሲልም ተናግሬያለሁ። እንኳንስ ቄሮንና ኦላ በሽብርተኝነት መፈረጅ የለበትም ብዬ የምከራከር ሰው። ስለዚህ አሁን ያላግባብ እኛና ባልደራስን አንድ ለማድረግ ጥረት ማድረግ ተገቢ አይደለም። ግን ምን ማለት ነው? ምን ፖሊሲያቸው ነው የደገፉት? በምን ፖሊሲያቸው ነው ሊያደንቋቸው የቻሉት? የፖሊሲ ጉዳይ አይደለም፣ በፖሊሲ አይደለም የደገፍኩት። አዲስ አበባ ህዝብ እነሱ ያነሱት ጥያቄ ምንድን ነው? እኛም ማናውቀው እርሶ በዚህ ከፓርቲው ለምሳሌ አንድ በቂ ምሳሌ ልንገር። አዲስ አበባ ውስጥ በቅርስ የተመዘገቡ ህንፃዎች እየፈረሱ ነው፣ ቤቶች እየፈረሱ ነው። እነዚህ መፍረስ የለባቸውም ብለው ከማንም በላይ ግንባር ቀደም ሚና ተጫውቷል ባልደራስ። በዚህ ለምሳሌ አመሰግነዋለሁ፣ እንደው ምሳሌ ከፈለክ ማለት ነው። ስለዚህ አንድን አካል ስንጠላም ስንወድም በጭፍን መሆን የለበትም። ከሚሰራቸው ስራዎች ውስጥ የሚያስመሰግኑ ካሉ በሱ እናመሰግነዋለን። የማይመሰገኑ ካሉ፣ የሚያስተቹ ካሉ ደግሞ በዛን ተቸዋለን። ስለዚህ እኔ አልለመደብኝም። ማንንም አካል በጭፍን አይደለም መቃወመው፣ በጭፍን አይደለም የምደግፈው፣ በምክንያት ነው። እና በዚህ ብትወስደው ጥሩ ነው። ምክንያቶች በአጠቃላይ የፈረሰውን ቅርስ ከማስመለስ እንጂ የተፈናቀለን የኦሮሞ ህዝብ ከመጥላትና ድጋሚ አዲስ አበባ እንዳይገባ ከመከላከል ጋር የተገናኘ ለእርሶ ትልቁ ውሃ ሚዛን ያነሳው እሱ ነው ማለት ነው። ከተፈናቀለውና ኦሮሞ ጠልነቱ በላይ የተፈናቀለ ቤቶችን ስለተከራከረ ነው ማለት ነው ሚዛን የደፋው። ስለ ተፈናቀለ ቤት አይደለም የተናገርኩት፣ ስለ ቅርስ ነው የተናገርኩት። ሀብታሙ ስማ፣ የምናገረው አሁን የግድ እንድታምንበት አይደለም። ማመን አይደለም ፍርዱን አቶ ልደቱ። ስለዚህ ወደ ሁለተኛው ጥያቄ ተሸጋገር። የምንነጋገረው ዛሬ ፍርዱን ለአድማጭ እየተውን ነው የምንሄደው። እኔ ላነሳለሁት የፈለግኩት ነገር ስለፈረሰ ቅርስ እንጂ ስለተፈናቀለ የኦሮሞ ህዝብ አይመለከቶትም።
ኦሮሞ ጠለነትና ኦሮሞ ከተማ ውስጥ ገብቶ መታወቂያ መውሰድ የለበትም ብሎ ስለሚናገር ፓርቲ ጭምር ምስጋና ሲያቀርቡ ለቅስ ስለተናገረ ስለ ኦሮሞ ምንም ቢናገር አይገደኝም የሚል ፍርድ ራሴ ወስጄ ያንን ደግሞ ሌላኛውን ህዝብ እንዲፈርድ ነው። አሁን አንተ እኔን ሆነ እየተናገርክ ነው አይደል? አይገደኝም ራሴ ወስጄ ነው የእርሶ ያስቀመጡት ነው። ስማ አክብሬ እዚህ ሚዲያ ላይ ስመጣ እኔንም ትንሽ አክብረህ ብታነጋግረኝ ጥሩ ነው። በጣም ነው ማከብሩት። እውነት ለዛ እሱ ከሆነ ትጠይቃለህ፣ እመልሳለሁ፣ ፍርዱን ለአድማጭ እንሰጣለን፣ እንቀጥላለን። ሀብታሙ በዛ መንገድ ብንቀጥል ይሻላል። ይሄኛው መንገድ አይጠቅምህም። አይ ግልጽ መደረግ ያለበት ነገር ነው። እኛ ስማ ይኸውልህ ስለሌላው ፖሊሲ እኔ ያጠቀስካቸውን ነገሮች አሁን ስለ ቄሮ አነሳ ማወግዝ መሆኑን ነገርኩህ። ከዛ በላይ ሄጄ ለምሳሌ በጦርነቱ ጉዳይ ልዩነት እንዳለን ነገርኩህ። በአዲስ አበባ ጉዳይ ላይ ከባልደራስ ጋር ብዙ ልዩነት እንዳለን ገለጽኩልህ። ከዚህ በላይ ምን ትፈልጋለህ? እኔ እያልኩት ያለሁት የእርሱን ሀሳብ አይደለም እንትን እያልኩ ያለሁት ያን እንግዲህ እስክንድርን ወይም ባልደራስን ጋብዝና ጠይቅ። እኔ የእነሱን አቋም እዚህ ላይ ላብራራ ስልጣንም መብትም የለኝም። ማውገዝ ያለብኝን ነገር አውግዣለሁ። እርሶ ያወገዙትን ነገር አውግዘዋል። እኛ ባልደራስን የምንመለከትበትና እርሶ ያስቀምጡበትን የፍርድ ሚዛን አስቀምጠን እንለፍ ነው ያልኩት። ሌላ ነገር ምንም አላልኩም። ለእርሶም ስማ ማንኛውንም ስርዓት 27 ዓመት ኢህአዴግን ስታገል 5 ዓመት ብልጽግናን ስታገል በሁሉም ነገር አይደለም መቃወመው። ከሚሰሩት ስራ ውስጥ ጥሩ ነገር ከሰሩ በጥሩ ነገር አመሰግናለሁ። ለእናንተም ያለኝ አመለካከት ለአንተም ያለኝ አመለካከት ነው። ይሄን አመለካከት ባልደራስ ላይ ሲሆን ልቀይረው አልችልም። እንነጋገራለን ከዚህ በኋላ አንድም ነገር ሳይቀር። እንዲሁም ጥሩ ጊዜ ነው የትራንዚሽናል ጀስቲስ ጥያቄ ባለ ጊዜ ከሊቅ እስከ ደቂቅ ተቆጥሮ በማስረጃ ተይዞ ተጠያቂ እንዲሆኑ ማድረግ ስለሚገባ ከዚህ በኋላ በአደባባይ እየተናገረን እነሱ ቡሊ አድርገው ለማሸማቀቅ በሚሞክሩት ደረጃ እነሱን አሸማቀን ሰነዱንም ይዘን ለፍርድም እናቀርባቸዋለን። ስለዚህ ከዚህ በኋላ የምንደባበቀው ነገር የለም። የቁጭት እና የምሬት ፖለቲካ ይዘው ዛሬ ትግራይን ባለማጥፋታቸው እየተቆጩ ኦሮሞን ማጥፋት አለብን የመጨረሻው ምሽግ ነው እያሉ ሲዘምቱ የ5 ዓመቱ የዘመቻ ተግባር በአንድ ላይ ወታደራዊው፣ ደህንነታዊው፣ ይሄ ስርዓትና ህግ የሌለው የኃይል አደረጃጀቱ፣ የፖለቲካ ፓርቲዎቹ፣ የሲቪክ ተቋማቱ፣ በመንግስት ተቋማትና በቢሮክራሲ ውስጥ የተሰገሰጉት የነሱ አጀንዳ አስፈጻሚዎች፣ እንደዚሁም የሚዲያ ተቋማት፣ የትምህርት ተቋማት በሙሉ 5 ዓመት ምን እየሰሩ ነበር ከተባለ በፊት ለፊት ኦሮሞን መስደብ፣ ማሸማቀቅ፣ ባይ ፕሮክሲ ባይ ኤክስቴንሽን ሌሎቹን የኢትዮጵያ ሌሎች ህዝቦች በሙሉ ማሸማቀቅና ከፖለቲካ ገበያው የማግለል ነጃዋርን ለማስገለል አንደኛ መገደል አለበት አሉ። መገደል ሲያቀታቸው እንዲ ዜግነቱ 2 ዜግነት ስላለው ፓስፖርት ይመልስ፣ ፓስፖርቱን ያሳየን ገለመኔ ማለት ጀመሩ። ይሄ ነው አግላይነት። እንዲወገዱ አንድ በአንድ ታከለ ኡማ እንኳን የነሱ አገልጋይ ሆነው አዲስ አበባን እንደስሙ አዲስ እናረጋለን እያለ የሚያወራው ሰውዬ እነሱን ለማስደሰት በየመንደሩ የዞረ ምግብ የሚመግበው ዲሲ ድረስ ግብረ ኃይል አደራጅቶ ከኪሱ ብር እያወጣ የሚረጨው ኮንዶሚኒየምና ህንፃ የሚያከፋፍለው እሱ ሳይቀር ከአዲስ አበባ መስተዳድር እንዲነሳ የተደረገው በዚህ ኦሮሞ ጠልነት ነው። የሰፊ የተቀናጀ ኮምፕሬሄንሲቭ ሁሉ አቀፍ የሆነ ጸረ ኦሮሞ ጦርነቶች፣ የጦር ወሬዎች መጨረሻው መቋጫው መደምደሚያው የዛሬው የልደቱ ጽሁፍ ሆኖ መጥቷል። ብቻውን አልጻፈው። ኢንፋክት ልደቱን ስናቀው የሱን ፖለቲካል ቴምፐራመንት ስናቀው እንደዚህ አይነት ጽሁፍ ይጽፋል ብሎ ማንም ሰው አይገምትም። ከዚህ በፊት አንስቷቸው የማያውቃቸውን አጀንዳዎች እርስ በርሱ በሚጣረስና በሚጋጭ መንገድ ኮተት ሰብስበው ማለት ነው ሁሉንም የኢትዮ አማራ ልሂቃን የፋሺስቶቹን ፖለቲካ በሙሉ የፋሺስቶቹን መፈክር በሙሉ ያሰባሰበ ግሳንግስ የሆነ ጽሁፍ ነው። ይሄን ያህል ለዚህም ነው በጣም ሲሪየስሊ በተለይ የኦሮሞ ህዝብ
ከአብይ ጋር እንኳን መቀናጀትና መስራት ቢያስፈልግ ይሄንን እናደርጋለን። ከዚህ በኋላ አብይ ወንጀለኛ ነው፣ ፋሽስት ነው፣ አይደለም አብሮ መስራት ከሱ ጋር መነጋገር የለበትም። የመጀመሪያው ሰው ነኝ አብይ መስትጎ የሚል ካምፔን በመጀመር ማንንም በዚህ ላይ ከኔ ጋር ጥርጣሬ ውስጥ ሊገባ አይችልም። ይሄ ከሆነ ግን የሚመጣው አይደለም አብይ እነሱ ከውጭ ጠላት ጋር አብረው ትግራይን ኦሮሚያን ለመስበር እንደሚሰሩት እንዲሁ በጣም ያስቃል። ዛሬ እነሱ አዲስ አበባን ለመታደግ ከኦሮሞ ነው የሚያወሩት። እነሱ አብረውት አግዘውት ያለው ኢሳያስ ግን ኦሮሚያን አዲስ አበባን ገሃነም የማድረግ ፕሮጀክት ቀርጾ እነሱን ነው ደግሞ እያሰረገ የሚያስገባው። በባንዳነት ከኦሮሞ ለመታደግ በኤርትራ ሜርሲነሪዎች እንድትወድም ከተማዋ ለማድረግ የሚንቀሳቀሱ ነውራቸው ጌጣቸው የሆነ ባለጌ መደዴ የኢትዮጵያ ፖለቲከኞች ናቸው። ስለዚህ በደንብ አድርገን እንናገራለን፣ እናጋልጣለን፣ እንሰንዳለን። በህግም በፖለቲካም በምግባርም ተጠያቂ እንዲሆኑ እናደርጋለን። ልደቱ ይሄንን አይጽፍም፣ ግን በእሱ ሰሞኑን በነበረው በዚህ በ5 ዓመት በነበረው የፋሽስታዊ እብደት ውስጥ የዘር ማጥፋት እብደት ውስጥ ተቃዋሚ ስለሆነ the only person that is clean በዚህ ኢምፕሊኬት የማይደረግ ማለት ነው ስለሆነ እሱን ፊት ለፊት አስቀምጠው በሱ ስም ኑ እንሰባሰቡ። ባለፈውም የጻፈው ጽሁፍ ኑ እንሰባሰብ ኦኬ ተሳስታችሁ ነበር ብለን አንገፋችሁም፣ ንስሐ ካልገባችሁ አንላችሁም የሚለውን ንግግር ሲያደርግ ነበር። አሁን ኑ እንሰባሰብና አዚኛው ላይ ደግሞ ትራክ ሬከርዱንም ነው የሚናገረው። ለመጀመሪያ ጊዜ የአዲስ አበባን ህዝብ ነፃ ለማውጣት የተንቀሳቀስኩት የኔ ፓርቲ ነው በ2000 ዓመተ ምህረት በፈረንጅ አቆጣጠር በ1992 በኢትዮጵያ አቆጣጠር ይላል። እና ይሄን ከማለቱ አንፃር የሱ ብቻ ሳይሆን በአጠቃላይ የዘመኑን ጸረ ኦሮሞ ጸረ ብሔር ብሔረሰቦች ማለት ይሄን ቃል መጠቀም አልወድም ሌሎቹን የኢትዮጵያ ህዝቦች፣ ምክንያቱም ብሔር ብሔረሰቦች የሚለው ኢትዮጵያውያን አሉ፣ ከዛ ብሔር ብሔረሰቦች አህዛቡ አሉ። አግላይ አነጋገር ስለሆነ ይሄንን መጠቀም አልወደው። ነገር ግን ሌሎቹን የኢትዮጵያ ህዝቦች በሙሉ የማሸማቀቅ፣ የመክሰስ፣ የማግለል፣ የመስደብ በአደባባይ በሬዲዮ በግጥም በቴሌቪዥን ፊት ለፊት በቀለ ገርባ መገደል አለበት ግንባሩን በጥይት ተብሎ ምናምን በቀለ ገርባ ነው በቀለ ገለባ ነው ምናምን እየተባለ በትልልቅ ሰዎች ሲነገር ነበር። ይሄ ሁሉ አንድ ላይ ተጠናቅሮና ተጠናክሮ ተሰባስቦ የተገለጸበት ጽሁፍ ነው ይሄ ጽሁፍ። ስለዚህ የለየለት ጦርነት በአስቸኳይ ለዚያውም ነው እየተባሉ ያሉ የሚጠራሩት በአስቸኳይ ጦርነት ስለሆነ ያወጁት። ይሄን ጦርነት እንመክታለን ብቻ ሳይሆን we will be taking the offensive ከዚህ በኋላ we will be on the offensive ለአገር ሰላም ኦኬ ለህዝብ መቀራረብ ለብሔሮች አጋርነት ሲባል በዛ አገር ብቸኛው የመግባቢያ የፖለቲካ ግራመር የመነጋገሪያ ምልክት ሳይን ፖስት የጤንነት ምልክት የሆነውን ህገ መንግስቱን ይዘን የመቤዠት ፖለቲካ ሪደምፕቲቭ ዲስኮርስ እንጀምራለን ብለን እነሱ የኛን ቋንቋ ሲጠየፉ እኛ በእነሱ ቋንቋ እየተናገርን እየጻፍን ይሄ ቋንቋ ከሚነገር ራሴን እገላለሁ የሚል ፖለቲከኛ አዲስ አበባ ውስጥ ያለበት ሀገር ነው። ይሄ መዝሙር የሚዘመር ራሴን እገላለሁ ኧረ ይቅናችሁ ምን ገመድ እናቀብል ነው የምንለው።